ኢንትሮዳክሽን ቱ ፓቶፊዚዮሎጂ እንግዲህ ፓቶፊዚዮሎጂን የምናጠናበት የትምህርት ዘርፍ አንደኛው ኢት ኢዝ ዘ ብራንች ኦፍ ሜዲካል ሳይንስስ ሶ ኢት ስተዲስ ዘ ዲዚዝ በሽታዎችን የሚያጠናልን የትምህርት ዘርፍ ኢት ኢዝ ፓቶፊዚዮሎጂ ብለን እንላለን ማለት ነው። ስለዚህ እነዚህን የትምህርት ዘርፎች በምናጠናበት ጊዜ ማንኛውም የጤና ተማሪ የሆናችሁ ሰዎች ፓቶፊዚዮሎጂን መጀመሪያ ጠንቅቀን ማወቅ መቻል አለብን፣ በደንብ መረዳት መቻል አለብን። በኋላ ላይ ሜዲካል ሰርጂካል፣ ኢንተርናል ሜዲሲን፣ ሌሎችንም የበሽታ አይነቶች እያጠናችሁ ስትሄዱ ግራ እንዳይገባችሁ እዚህ መሰረታዊ እውቀት ይዘን እንድንሄድ እፈልጋለሁ ማለት ነው። ለርኒንግ ኦብጀክቲቫችን ስንወስድ ዲፋይን ፓቶሎጂ የሚለውን በደንብ ዲፋይን ማድረግ አለብን። ዜን ክላሲፋይ ዘ ፓቶሎጂ፣ ዲስከስ ዘ ኮር አስፔክትስ ኦፍ ዲዝ ኢን ዘ ፓቶሎጂ። ኮር አስፔክትስ የምንላቸው ኢቲዮሎጂ፣ ፓቶጀኔሲስ፣ ሞርፎሎጂካል ቼንጅ ኤንድ ክሊኒካል ሲግኒፊካንሲ የምንላቸው አራት ኮር አስፔክትስ ኦፍ ፓቶሎጂ አሉ ማለት ነው። የበሽታው የመምጫ ምንድን ነው ያመጣው ይህን በሽታ፣ ዜን ሜካኒዝምስ ኦር ስኬንሱ ምን ይመስላል ፓቶጀኔሲስ የምንለው፣ ኤንድ ሞርፎሎጂካል ቼንጅ ምን ለውጥ አመጣ የሚለውን የምናይበት ነው። ሌላኛው ቲስ ክሊኒካል ማኒፌስቴሽን በደንብ ስለ በሽታዎች የምናየው በኮር አስፔክትስ ኦፍ ፓቶሎጂ ይሆናል ማለት ነው። ዚስ ዲያግኖስቲክ ቴክኒክስ ዩዝድ ኢን ፓቶሎጂ በጣም ብዙ አይነት የመመርመሪያ ቴክኒኮች አሉን። እነሱን ዲቴይል በዝርዝር እናያቸዋለን ማለት ነው። ቫሪስ ካታጎሪስ ኦፍ ዘ ኮዝ ኦፍ ዲዚዝ ምንድን ነው ያመጣው፣ ኢንትሪንሲክ ነው ኤክስትሪንሲክ ኮዝ ኦፍ ዲዚዝ በሽታውን ያመጣው የሚለውን በደንብ እናውቃለን ማለት ነው። ዜን ዘ ኮርስ አውትካም ኤንድ ኮንሲኩዌንስ ኦፍ ዘ ዲዚዝ ምንድን ነው አውትካሙ፣ ዴዝ አደረገ ወይስ ዳነ ኦር ኮምፕሊኬትድ አድርጎበት ሄደ የሚለውን በጥልቀት እያየን ለኢንትሮዳክሽን የሚሆኑን ኮርሶች ዛሬ እንወስዳለን ማለት ነው። እንግዲህ ኢንትሮዳክሽን ቱ ፓቶሎጂ ዴፊኒሽን ላይ ነው የምንጀምረው ማለት ነው። ዴፊኒሽን ላይ ስንጀምር እንግዲህ ፓቶሎጂ ከላቲን ወርድስ መጡት። እንግዲህ ፓቶሎጂ የሚለው ፓቶ ከተባለ ኤንድ ሎጂ ምን ማለት ነው የሚለው ፓቶ ከተባለ ሳፈሪንግ ኦር ዲዚዝ እንደማለት ነው። ሎጂ ስተዲ እንደማለት ሴርፎ ፓቶሎጂ ኢዝ ሳይንቲፊክ ስተዲ ኦፍ ዲዚዝ በጥናት መሰረት የተደረገ ስለ በሽታዎች በደንብ ዲቴይል የምናውቅበት የትምህርት ዘርፍ ፓቶሎጂ ብለን እንላለን ማለት ነው። ሶ እንግዲህ ይሄን ዲዚዝ ብዙ ጊዜ ስንል ሄልዝን ዲዚዝን ሌሎች ኮርሶች ላይ በተደጋጋሚ ወስዳቸዋል። ዲዚዝ ካልን ግን አብኖርማል ቫሪዬሽን ስትራክቸርስ ኦር ፋንክሽንስ ኦፍ ኤኒ ፓርትስ ኦፍ ዘ ቦዲ ከፋንክሽናልም ይሁን ስትራክቸራል የሆነ አብኖርማል ቫሪዬሽን ካየን ወይም ደግሞ ለውጦች ካየን ኢት ኢዝ ኤ ዲዚዝ። ስለዚህ ዲዚዝ የሚያጠናው ፓቶሎጂ ነው ማለት ነው። እንግዲህ ፓቶፊዚዮሎጂ ስንል ፓቶሎጂ ፕላስ ፊዚዮሎጂ ነው ማለት ነው። ፓቶሎጂ ፕላስ ፊዚዮሎጂ። ፓቶሎጂ እንግዲህ ዘ ስተዲ ኦፍ ዘ ኮዝ ኤንድ ኢፌክትስ ኦፍ ዲዚዝ የሚያጠና ከሆነ ፊዚዮሎጂ ደግሞ ዘ ስተዲ ኦፍ ዘ ኖርማል ፋንክሽን ኦፍ ሊቪንግ ኦርጋኒዝምስ የሰውነታችን ጠቅላላ ኦርጋን ኦር ቲሹ ኦር ሴልስ ኖርማሊ ምን ስራ እንደሚሰራ የምናጠናበት ኢት ኢዝ ፊዚዮሎጂ። ሶ ፓቶፊዚዮሎጂ ከተባለ ግን ዘ ስተዲ ኦፍ ዲስተርባንስ ኦፍ ኖርማል ፋንክሽንስ ኢን ዘ ቦዲ ዊች ኦከርስ ቢኮዝ ኦፍ ኮንዲሽንስ ኦር ዲዚዝ በተለያዩ አደጋዎች ሊሆን ይችላል ወይ ደግሞ በበሽታ ምክንያት ኖርማል ፋንክሽኑ የሰውነታችን የሚዛባውን የሚያጠናልን ኢት ኢዝ ፓቶፊዚዮሎጂ። አስፔክትስ ኦፍ የዲዚዝ ፕሮሰስ ምንድን ነው የሚመስሉት? አንደኛው ኦብጀክቲቫችንስ የፓቶሎጂ ፎር አስፔክትስ ኦፍ ፓቶሎጂ ዲዚዝ ፕሮሰስ አላቸው ብለን ያልነው። ስለዚህ አንደኛው ኢትዝ ኮዝ ስለ ኮዝ ኦር ኢቲዮሎጂ የበሽታው ምንጭ የምናጠናበት ነው። ሁለተኛ ዘ ሜካኒዝም ኦፍ ኢትስ ዲቨሎፕመንት ፓቶጀኔሲሱ ምን ይመስላል ኦር ስኬንሱ ሂደቱ ምን ይመስላል የሚለውን ሜካኒዝሙን እንዴት በሽታው እዚህ ደረጃ ደረሰ የሚለውን ፕሮሰስ የምናይበት ኢትዝ ፓቶጀኔሲስ። ሶስተኛው ኢትዝ ስትራክቸራል አልተሬሽንስ ኢንዱስድ ኢን ዘ ሴልስ ኤንድ ኦርጋንስ ኦፍ ዘ ቦዲ ሞርፎሎጂካል ቼንጅስ ምን ለውጥ አመጣ ኦርጋን እና ሴል ስትራክቸራሊ ኦር ፋንክሽናሊ ቼንጁን የምናይበት ኢትዝ ሞርፎሎጂካል ቼንጅ ሶስተኛው አስፔክት ኦፍ ዲዚዝ ፕሮሰስ። ሌላኛው ኢትዝ ክሊኒካል ማኒፌስቴሽን ኦር ሞርፎሎጂካል ቼንጅ የሚያሳየው ፋንክሽናል ስኬንስ ኦፍ ዘ ሞርፎሎጂካል ቼንጅ ሳይን ኤንድ ሲምፕተም ምን ይመስላል የበሽታው ምልክቶቹ እኛ ኤግዛማይን ያደረግነው ወይ ደግሞ በሽተኛው የነገረን የምናይበት ሳብጀክቲቭ ኤንድ ኦብጀክቲቭ ዳታ የምናጠናበት አንደኛው አስፔክትስ ኦፍ ዲዚዝ ፕሮሰስ እነዚህ አራቱ ናቸው። ኢቲዮሎጂ፣ ፓቶጀኔሲስ፣ ሞርፎሎጂካል ቼንጅ ኤንድ ክሊኒካል
ሲግኒፊካንሲ የምንላቸው ማለት ነው። እያንዳንዳቸውን እየለየን ስንሄድ እንግዲህ ኢቲዮሎጂ ኦር ኮዝስ ካለ ዜር አር ቱ ሜጀር ክላስ ኦፍ ኢቲዮሎጂካል ፋክተርስ አለ ማለት ነው። ኢቲዮሎጂካል ፋክተርስ አለ ማለት ለአንድ በሽታ ምንጭ የሆኑት ኦር ፋክተርስ የሆኑት ክላሲፋይ ስናደርጋቸው እንግዲህ ኢንትሪንሲክ ኦር ጄኔቲክስ የምናለው ማለት ነው። በዘር ዲዚዝ ኮዝድ ባይ አብኖርማሊቲስ ኢን ጂንስ ኦር ክሮሞዞምስ በዝርያ የሚመጡብን የበሽታ አይነቶች አንደኛው ምክንያት ነው ማለት ነው ለበሽታ። አኳየርድ የምንለው ደግሞ ኦር ኢንቫይሮንመንታል ፋክተርስ የምንለው እንግዲህ በኢንፌክሽን ሊሆን ይችላል፣ በተለያዩ ማይክሮ ኦርጋኒዝም ኢንፌክትድ ሆነ ሊሆን ይችላል። ኒውትሪሽናል ቼንጅስ በአመጋገባችን ዲፊሸንሲ ሊኖርብን ይችላል፣ በቫይታሚን በማይክሮኒውትረንት በተለያዩ ነገሮች ኒውትሪሽናል ቼንጅ አማካኝነት በሽታ ሊመጣ ይችላል። ኦር ኬሚካል ኤክስፖዠርስ ሊሆን ይችላል፣ በተለያዩ ኬሚካልስ አልካላይን ኦር አሲዲክ ኬሚካልስ ምክንያት በሽታዎች ሊመጡ ይችላሉ። ኦር ፊዚካል ኢንጁሪ በፊዚካል ኢንጁሪ በተለያዩ ኢንጁሪ አማካኝነት በሽታዎች ሊከሰቱ ይችላሉ። ስለዚህ ኢቲዮሎጂካል ክላሲፊኬሽንስ ኦፍ ኦር ፋክተርስ ኦፍ ዲዚዝ ከተባለ ኢንትሪንሲክ ኦር ጄኔቲክስ የምንለው ኦር አኳየርድ ኦር ኢንቫይሮንመንታል ፋክተርስ በሽታዎችን ሊያመጡብን ይችላሉ። አንዳንዴ ግን ኢት ኢዝ አይዲዮፓቲክ ዘ ኮዝ ኢዝ አንኖን በሽታው በምን ምክንያት እንደመጣ ማናውቅበት ጉዳይ አለ ማለት ነው። ያ በሽታ ምን እንዳመጣው ማንለየው ኢት ኢዝ አይዲዮፓቲክ ብለን የምንጠራው ወርድ ማለት ነው። ያትሮጀኒክ ከተባለ ግን ዘ ኮዝ ሪዛልትስ ፍሮም አንኢንቴንድድ ኦር አንዋንትድ ሜዲካል ትሪትመንት በአንድን በሽታ ለማዳን ስንል የምንሰጠው ሕክምና ጉዳት ያደርሳል ማለት ነው። አንድን አንዋንትድ ባልተፈለገ ምክንያት እንግዲህ አንድን በሽታ ለማከም ስንል የምንሰጠው ወይም ወደ ውስጥ የምናስገባቸው ፕሮሲጀሮች ሊኖሩ ይችላሉ፣ ወይ ደግሞ የምንሰጠው ሕክምና በሽታውን አምጥቶበት ከሆነ ኢት ኢዝ ኤትሮጀኒክ ኢፌክትስ ኦር ኮዝ ልንለው እንችላለን ማለት ነው። ፓቶጀኔሲስ ኢት ኢዝ ዘ ሰከንድ ኮር አስፔክትስ ኦፍ ፓቶሎጂ ሁለተኛው ኮር አስፔክት የምንለው ኢት ኢዝ ፓቶጀኔሲስ። ፓቶጀኔሲስ ስንል ሪዛልትስ ቱ ዘ ሲኩዌንስ ኦፍ ኢቨንትስ in the response of cells or tissues to the etiological agents from the initial stimulus to the ultimate expressions of the disease። እንግዲህ አንድ ኮዝ ምክንያት የሆነ በሽታ ተረጋገጠ። ከዛ በኋላ እሱ ምን አመጣ ሰውነታችን ላይ ኢኒሺየት ስቲሙለስ ስለ እኛ ላይ ጉዳት ለማድረስ ቲሹና ሴል ላይ ያመጣው ሪስፖንስ ኦር ሲኩዌንስ ኦፍ ኢቨንትስ የምናይበት it is pathogenesis ለምሳሌ ዴዝ ፎሎዊንግ ብለድ ሉዝስ ኦር ኤክሴሲቭ ሄሞሬጅ የሆነ ሰው በደም መፍሰስ ምክንያት ኦር በጣም ሄሞሬጅ በመኖሩ ምክንያት ሊሞትብን ይችላል። እንዴት መጣ የሚለውን ፕሮሰስ እንዴት ሞተ የሚለውን ፕሮሰስ የሚያጠናለው ሲኩዌንስ ኦፍ ኢቨንትስ ፓቶጀኔሲስ። ለምሳሌ ትራውማ ጉዳት የደረሰበት ሰው ብለድ ሉዝ ያደርጋል ይፈሳል። ደግሞ ዜን ሉዝ ኦፍ ኢንትራቫስኩላር ቮሊዩም ይኖራል ማለት ነው። በውስጡ ያለ ኢንትራቫስኩላር ያሉ ፈሳሾች ምን ያደርጋል አብሮ ሉዝ ያደርጋል ማለት ነው። ይሄ ሉዝ ያደረገው ኢንትራቫስኩላር ቮሊዩም ደግሞ ካርዲዮቫስኩላር ኮላፕስ ያደርጋል ማለት ነው። ካርዲዮቫስኩላር ኮላፕስ ያደርጋል። ያ ካርዲዮቫስኩላር ደግሞ ኮላፕስ በፍሉድ ምክንያት ከተጣበቀ ዜን ሾክ የሚባል ነገር ራስን መሳት ይመጣል። ሃይፖቮሊዩሚክ ሾክ ኦከር እናደርጋለን ማለት ነው። ይሄ ሃይፖቮሊዩሚክ ሾክ ደግሞ ኢርሊ ትሪት ካላደረግነው አውትካማችን ኢት ኢዝ ዴዝ ማለት ነው። ስለዚህ ስለ አንድ በሽታ ተነስተን እስከ አውትካሙ ድረስ የሚሄድልን ፕሮሰስ ኦር ሲኩዌንስ ኢት ኢዝ ፓቶጀኔሲስ። ለዚህ ነው እንግዲህ ፓቶሎጂ በጣም ኢት ኢዝ ሳይንቲፊክ ስቴዲ ኦፍ ዲዚዝ የተባለው ከመጣበት መነሻ ተነስቶ መሀል ላይ ካላቋረጥ ነው ድረስ። አሁን ለምሳሌ እዚህ ጋር ብለድ ሉዝ እያደረገ ቶሎ እኛ ሪሳስቴት ካላደረግነው ሰውየው ዴዝ ይመጣል ማለት። ስለዚህ ብለድ ሉዝ ያደረገ ሰው ኮላፕስ እንደሚያደርግ ካርዲዮቫስኩላር ሲስተሙ ኮላፕስ ያደርጋል ማለት ነው፣ ይቋረጣል ማለት ነው። ይሄ ካርዲዮቫስኩላር ደግሞ ኮላፕስ አደረገ ማለት ያ ሰውዬ ደግሞ ሃይፖቮሊሚክ ሾክ ይመጣል ማለት። ስለዚህ ሃይፖቮሊሚክ ሾክን ኢርሊ ትሪት ካልተደረገ ዴዝ ይሆናል አውትካማችን ማለት ነው፣ ዴዝ ይሆናል አውትካማችን። ስለዚህ ፓቶጀኔሲስ ማለት የአንድን በሽታ መነሻ ተነስቶ እስከ አውትካማችን የሚሄድልን ፕሮሰስ ኦር ሲኩዌንስ ኦፍ ኢቨንትስ የሚያይበት ፓርት ነው ማለት ነው። ኢቲዮሎጂ ሪፈርስ ቱ ዋይ ኤ ዲዚዝ አሬዝ ዋይ የሚለውን መልስ ይሄ በሽታ ምን አመጣው የሚለውን የሚያይልን ኢት ኢዝ ኢቲዮሎጂ። ፓቶጀኔሲስ ደግሞ ሃው ኤ ዲዚዝ ዲቨሎፕስ እንዴት ይሄ በሽታ እዚህ ድረስ ደረሰ የሚለውን ፕሮሰስ የሚያይልን ኢት ኢዝ ፓቶጀኔሲስ። ስለዚህ
ዋይ የሚለውን መልስ የሚሰጥልን it is etiology how የሚለውን መልስ የሚሰጥልን it is pathogenesis ማለት ነው። ሌላኛው ሶስተኛው core aspects of the disease process of pathology ስናይ morphological changes ማለት ነው። morphological changes so morphological changes refers to the structural alterations in cells or tissues that are either characteristic of disease or diagnosis of etiologic process can be gross or microscopic change ነው ማለት ነው። በአይናችን የምናየው ለውጥ ሊሆን ይችላል። ለምሳሌ ሰውነቱ ላይ እነዚህ intestinal obstruction ከሆነ የሆድ መነፋት እናያለን በአይናችን ሞርፎሎጂካል ቼንጅ ያመጣበት ያ ሰው ኦርጋን ግሪን ዲቨሎፕ አድርጎ ከሆነ ጥቁር የሆነ ዛ ፓርት ላይ ከተመታው አካባቢ ላይ በጣም የጠቆረ ቦዲ ልናይ እንችላለን በአይናችን የምናያቸው ነገሮች ወይ ደግሞ ኢንፍላሜሽን ኦከር አድርጎ ከሆነ ማበጥ መቅላት ምናምን ነገር እናያለን it's a morphological changes ምናይበት ሪፈርስ ስትራክቸራል አልተሬሽኑን ምናይበት ነው። ማይክሮስኮፒክ ከሆነ ደግሞ ሴል ስትራክቸራቸው እያንዳንዳቸው ኤፒቴሊያል ሴሎችን ምን ይመስላሉ ቼንጅ ያደረጉት ኦር ሜታሳይዝድ የሆነ ሴል ካንሰር ሴሎችን ዲቨሎፕ አድርገዋል ወይ ኦር እነዚህ በጣም አትሮፊ የምንላቸው የእያንዳንዳቸውን ስትራክቸሮች በሴል ቼንጅ አድርገዋል ወይ የምንላቸው እነዚህ ስኳመስ ኤፒቴሊያል ሴልስ የነበሩት ወደ ሌሎች ሞርፎሎጂካል ቼንጅ አድርገዋል ስትራክቸራል የሚሏቸው እያንዳንዳቸውን በማይክሮስኮፒም ኦር በግሮስ አናቶሚ ኦር ፓቶሎጂ በማይክሮስኮፕም በአይናችን የምናያቸው ነገሮች ቼንጅ ያለው it is morphological change ማለት ነው። morphological change ነው ማለት ነው። functional or the arrangements or clinical manifestationናቸው የምናጠነው it is the final or አራተኛው core aspects of disease process የምንለው ፓቶሎጂ ላይ ማለት ነው። ሶ እነዚህ እንግዲህ clinical manifestation የምንለው ማለት ነው። sign and symptom አንድ ሰው በሽታ ካሳየ በኋላ ምን ምልክቶችን አሳየ በእኛ የምናየው ከሆነ it is signs ምንለው objective or observed manifestations of a disease እኛ አይተን አይኑ ቀልቷል ወይ ደግሞ ሆድ መነፋት አለ ወይ ደግሞ እግሩ በጣም ትሮምቦ እያንዳንዳቸውን እብጠት ያሳያል ምንለው ምናይበት ፓርት it is signs symptom ካለ it is subjective feelings of abnormality ያቅለሸልሸኛል ያስታውከኛል እያለሱ የሚነግረን በሽተኛው ኦር የኛ ክሊያንት የሚነግረን ከሆነ it is symptoms ስለዚህ sign and symptom the final core aspects of pathophysiology ስለዚህ አራቱም የፓቶፊዚዮሎጂ አይነቶች ፕሮሰስ core aspects የምንላቸው እነዚህ ነው የሚመስሉት ማለት ነው። natural course of a disease እንግዲህ the course of a disease in the absence of any intervention called the natural history of the disease አንድም በሽታ ያለ ምንም ትሪትመንት ኦር ደግሞ ምንም አይነት ኢንተርቬንሽን ሳንሰጠው የሚቀጥለው ሂደት እዚ ናቹራል ሂስትሪ ኦፍ ዘ ዲዚዝ ብለን የምንለው ማለት ነው። እንግዲህ ዲፈረንት ስቴጅስ አለ ናቹራል ሂስትሪ ኦፍ ዲዚዝ የምንለው እንግዲህ ኤክስፖዠር ነው መጀመሪያ ቫሪየስ ሪስክ ፋክተርስ ኮዛቲቭ ኤጀንትስ በተለያዩ መጀመሪያ አንድ በሽታ ለመሆን የሆነ ኤክስፖዠር ያስፈልገዋል መጀመሪያ ስቴጅ 1 ማለት ነው። ዜን ቀጥሎ it is latency periods አለ ማለት between exposure and biological onset of the disease ምልክት ከማሳየቱ በፊት biological onset of the disease ምንለዋል የባዮሎጂካል ከውስጣችን ላይ የሚያሳየው onset አለ ስለዚህ it is latency periods then biological onset of the disease ደግሞ ማለት is the marks the initiations of the disease process without any sign and symptoms በሽታው ፕሮሰሱን ጀምሯል ነገር ግን ምንም አይነት ምልክት እና ሳይን ኤንድ ሲምፕተምስ የምንለው ምልክት እና ሲምፕተም ካላሳየ it is biological onset of the disease process biological onset of the disease እንግዲህ አሲምፕቶማቲክ ሊሆን ይችላሉ ኦር ሳብ ክሊኒካል ሲምፕተም ሊያሳዩ ይችላሉ ማለት ነው። አሲምፕቶማቲክ ከተባለ ፖሊስ the criteria for the disease but has no symptoms ምንም አይነት ስሜት የላቸውም ሰዎቹ ግን ዲዚዙን ኦከር አድርገዋል ማለት ፕሮሰስ ጀምሯቸዋል ማለት ነው። ሳብ ክሊኒካል ከተባለ ግን fulfill some criteria of the disease but without any clinical manifestations የተወሰነ ሳብ ክሊኒካል ማኒፌስቴሽንስ የኦር ክራይቴሪያ ኦፍ ዲዚዝ ይሄ በሽታ ሊሆን ይችላል ብለን የምንገምተው ነገር ባዮሎጂካል ኦንሴት ኦፍ ዘ ዲዚዝ ብለን እንላለን ነገር ግን ምንም አይነት ክሊኒካል ማኒፌስቴሽንስ አላሳዩም ማለት ነው። ምንም አይነት ክሊኒካል ማኒፌስቴሽን አላሳዩም። ኢንኩቤሽን ፔሪድ የምንለው ግን refers to the period of the time without any obvious sign or symptoms from the time of exposure up to the clinical onset ያለው ማለት ነው። እንግዲህ ኢንኩቤሽን ፔሪድ ስንል ላተንሲ ፔሪድ የምንለው በሽታው ባዮሎጂካል ኦንሴት ከመድረሱ በፊት የምናገኘው it is latency period plus
ዱሬሽን ቢትዊን ባዮሎጂካል ኦንሴት ኤንድ ክሊኒካል ኦንሴት ምልክት እስከሚያሳይበት አንድ ሰው በሽታ የሚባለውን ነገር አግኝቶት አሁን ለምሳሌ እኔ ለኮመን ኮልድ ለጉንፋን ተጋልጬ ሊሆን ይችላል ኢትዝ ቫይራል ሊሆን ይችላል ስለዚህ ያ ጉንፋን ምልክት እስከማሳይበት ድረስ ያለው ሂደት ኢትዝ ኢንኩቤሽን ፔሪድስ ምልክት እስከማሳይበት ስለዚህ ለሚዝል ብዙ ጊዜ ከ7 እስከ 10 ቀን ድረስ ምልክት ተጋልጠው እስከሚያሳዩ ድረስ ኢትዝ ኢንኩቤሽን ፔሪድ ምልክት እስከሚያሳዩበት ያለው ሂደት ኢንኩቤሽን ፔሪድ ክሊኒካል ኦንሴትስ ኦፍ ዘ ዲዚዝ ምንለው ግን when the sign and symptoms of the disease becomes appear ክሊኒካል ኦንሴት ኦፍ ዘ ዲዚዝ ማለት ሰውየው ምልክቶችን አሳይቷል ማለት ነው ማስነጠስ ሊሆን ይችላል ኦር ማቅለሽለሽ ማስታወክ ትኩሳት ምናምን የሚያሳይ ከሆነ it is clinical onset of the disease it is the natural process of a disease stage ማለት ነው then the onset of permanent damage ሊሆን ይችላል መጨረሻቸውን አሁንም ካላከም ነው ምን ሊሆን ይችላል ያ ሰው is permanently damaged ሊሆን ይችላል or complication ጥሎበት ሊሄድ ይችላል ማለት ነው ኪድኒ ፌለር ሊያደርግ ይችላል እኛ ኪድኒ ፕሮሰሱን የኪድኒ ዲዚዝን ኢርሊ ትሪት ካልተደረገ ናቹራሊ ሄድና ኪድኒ ፌል ያደርጋል ማለት ነው ይሄ ኪድኒ ፌለር ደግሞ በኋላ የኩላሊት ስራ አቁሞ ከሆነ ተሎ ኢርሊ ሪፕሌስድ ካልተካነለት የመጨረሻው አውትካሙ ምን ይሆናል it is days ማለት ነው it is a natural process of a disease ማለት ነው ስለዚህ the course of the disease which is simply diagrammatically ስናየው መጀመሪያ ኤክስፖዠር ያስፈልገዋል ለሆነ ነገር ሰውነታችን የተጋለጠ ካልተጋለጠ ምንም አይነት ዲዚዝም የለም ኦር ደግሞ ፋንክሽናል አልተሬሽን አይኖርም ማለት ኤክስፖዠር ዜ ላተንሲ ፔሪድ ከመሃል ላይ ያለ ከኤክስፖዠር አብቶ ባዮሎጂካል ኦንሴት ላይ ዜ ላተንሲ ፔሪድ ዜን ባዮሎጂካል ኦንሴት ቀጥሎ ኢትስ ክሊኒካል ኦንሴትስ ክሊኒካል ኦንሴት ማለት ምልክት አሳይቷል ማለት ነው ባዮሎጂካል ኦንሴት ኢትስ ሳብ ክሊኒካል ሊሆን ይችላል ኦር ኢትስ ሲምፕቶማቲክ ግን ኢትስ ኬሪር በሽታው ግን ተጋልጧል ምንም አይነት ምልክት አላሳይም ይሄ ባዮሎጂካል ኦንሴት እንላለን ባዮሎጂካል ኦንሴት ደግሞ ከመሃሉ ላይ ወደ ክሊኒካል ኦንሴት ከኤክስፖዠር ተነስቶ ያሉት ኢንኩቤሽን ፔሪድ ምንለው አለ ማለት ነው መሃል ላይ ዜን ኢንኩቤሽን ፔሪድ ስንጨርስ ኢትስ ክሊኒካል ኦንሴት ምልክቶችን ያሳያል ዜን ይሄ ምልክት ያሳየውን ኤርሊ ትሪት ካላደረግነው ሶ ፐርማነንት ዳሜጅ ይሆናል ማለት ነው ህክምና ካልሰጠነው ዜን ፐርማነንት ዳሜጅ ጊዜ አምፑቴት ሊሆን ይችላል ኦር ኪድኒ ፌል ሊያደርግ ይችላል ዜን ይሄንንም ኤርሊ ትሪት ካልተደረገ the consequence of the course of the disease is days ማለት ነው outcome and consequence of the disease እንግዲህ ምን ይመስላል መጨረሻ outcome እንግዲህ ካየነ it is resolutions outcome ስንል final results of the disease effects on the body or the functions ምን ይመስላል final result of በሽታው ሪከቨር አድርጓል አገግሟል or chronicity ወደ ተባብሶበት ሄዷል or days አድርጓል it is outcomes of the disease consequence of the disease ስንል ደግሞ effects on the body the function ሊሆን ይችላል ሶሳይቲ ላይ ያመጣው ኢፌክት ምንድነው የሚለው ምናይበትም ብዙ ጊዜ ኦርጋን ዳሜጅ አድርጓል ወይ ኮንሲኩዌንሱ ኦር ኮምፕሊኬሽን ነው ወይ ዲሴቢሊቲ አምጥቷል የሚለውን ኦር ሶሾ ኢኮኖሚካል ኢምፓክት አምጥቷል ወይ የሚለው ምናይበት it is the consequence of the disease ማለት ነው ስለዚህ ሪዞሉሽን ካልነ it occurs living no complications left ምንም አይነት ኮምፕሊኬሽን ሳይጥል ተሽሎታል ማለት ነው disease can be complicated or left አድርጎ በሽታው ወይ አምፑቴት ነው ሊችል ይችላል ኦር ኦርጋን ዳሜጅ አድርጎ አልፏል ማለት ነው ወይ ደግሞ የመጨረሻው እንግዲህ ዴዝ አድርጓል ማለት ነው ስለዚህ ፓቶፊዚዮሎጂ ጠቀለል ስናደርገው ለእያንዳንዳቸው ቅድም ኦብጀክቲቭ ላይ እንዳስቀመጥ ነው ዲቴይል አይተናል ማለት ነው ቀጣይ ስለ ሴል ኢንጁሪ እናያለን ማለት ነው የዚህን የዛሬውን ኮርሳችን በሾርት ቪዲዮ ላይ ጥያቄዎች አሉ እዛ ላይ ገብታችሁ ጥያቄዎችን መስራት ትችላላችሁ የዛሬው ኮርሳችን በተከታታይ በሾርት ቪዲዮ የኤግዚት ጥያቄዎችን አስቀምጣለሁ እነዛን ጥያቄዎች እየገባችሁ በደንብ እንድትሰሩልኝ ያን ሰራችሁ ማለት የዛሬውን የቪዲዮ ፕሮግራማችን በደንብ ተረድታችሁኛል ማለት ነው ሾርት ቪዲዮ ላይ ሄዳችሁ ተመልከቱ ቪዲዮን ከወደዳችሁት ላይክ ሼር ሰብስክራይብ ማድረግ አትርሱ ሰብስክራይብ ባደረጋችሁ ቁጥር እኔም የመስራት ፍላጎት እየጨመረ ይሄዳልና ለዛሬ የነበረን ቆይታ ይሄን ይመስላል ሰላም ቆዩኝ